ከቁጥር 2 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሕይወትም ተገለጠ አይተንማል እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ጋር ከክርስቶስ ጋር ነው። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ወዳጆቼ ይህች ምድር በጨለማ የተያዘች ናት። መጽሐፍ ሲናገር እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም ይላል። ጌታ ኢየሱስ ስራ የዲያብሎስን እንዳፈር ይላል። ጌታ ኢየሱስ ሥጋ ለብሶ የተገለጠው የዲያብሎስን ሥራ እንዲያፈርስ ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 10 ላይ ሌባ ሊሰርቅና ሊያጠፋ ሊያርድም እንጂ ስለሌላ አይመጣም ይላል። ሰይጣን ሥራው ማጥፋት ነው፣ መግደል ነው፣ ማስጨነቅ ነው። ጌታ ኢየሱስ ግን ዕረፍትን ይሰጣል። ስለዚህ ኢየሱስ ወደዚህ ምድር የመጣው ሰላምን ሊሰጠን ነው። የሰላም ምንጭ ኢየሱስ ነው። የሕይወት ምንጭ ኢየሱስ ነው። እውነት፣ መንገድ፣ ሰላም ኢየሱስ ነው። ገትም ኢየሱስ አቴ ሃንቂ ጎጊ ፎሪ ኢየሱስ አቴ ጦም ኢየሱስ አቴ ከበል አናን ለዋ በከላ ዮንት ከን ካኖን ሰገራነ ኪያኖን ማጨነ ማትሎ ማጨሰን ሶሞ ገትም ሙሉዋን በ ገትም አመጣን በ ገትም ካለሙ ወንጣኖዮ ሃይማኖት ጦሮ ገትም በ ገትም ዮኮክ ማርያምስ ቀረማ ከሁላዋ ጥግዱና ለሃ ለካኪው ከቤት ኢየሱስ አነተ ስለዚህ ከበላያ መነ ዋይቶ ከስወን ሾሞ ወንጌል ለንቃ ከስወን ሾሞ ከጦማ ከስወን ሾሞ ግባጦሪም ከበላ ገትም ከበላ ጡምሲጥም ከበላ ኢየሱስ በው ሸጣት በ ሸጣን ጨነቂ ሶሃነ ሸጣን ሾሃነ ኳላም ሾሃነ ኢየሱስ በው ሸጣት በ ኢየሱስ በገትም በይና አዋጅኖሞ ያለ ኢየሱስ ሕይወት የለም። ያለ ኢየሱስ መዳን የለም። ያለ ኢየሱስ ሰላም የለም። ያለ ኢየሱስ ዕረፍት የለም። ዕረፍት ኢየሱስ ብቻ ነው። ሕይወት ኢየሱስ ብቻ ነው። መዳን በኢየሱስ ብቻ ነው። ስለ ሰው ልጆች ኃጢአት ብሎ በመስቀል ላይ ዕርቃኑን የተሰቀለ የሞተ ሞትን ድል አድርጎ የተነሳ ኢየሱስ ብቻውን ያድናል። ኢሳ መዩ ጀነት መዩ ኢየሱስ ከሌለ ሕይወት የለም። ቃለ ኢሳ አነ ጠሪቁ ወለ ሐያቱ ወለ ሐቂቃቱ ያለ ኢየሱስ መዳን የለም። ወደ ጀነት መግባት ትፈልጋለህ? የእግዚአብሔርን መንግሥት መውረስ ትፈልጋለህ? ና ወደ ኢየሱስ። ይሄ የምሕረት በር ሳይዘጋ ይሄ የፍቅር እጁ ሳይታጠፍ ዛሬ ቀን ሳለ መላ ዮሐንስ ጡም ዮሐንስ በል ዮሐንስ ከባያቶ መጨ ስትይ ካላላክ መጨ ስትይ ግባ ጦሬ ሸጣኒ ግባ ጦሬ ዓለሚ ግባ ጦሬ ባጢሊ ግባ ጦሬ ሃይማኖቲ ግባ ጦሬ ሕይወት ኢየሱስ ነው። ሰላም ኢየሱስ ነው። ዕረፍት ኢየሱስ ነው። መዳን በኢየሱስ ብቻ ነው። መዳን በሌላ በማንም የለም። መዳን በልጁ በኢየሱስ ብቻ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል።
የጥንቆላን ሥራ ይሰብራል። የሟርትን ሥራ ይሰብራል። የእባቡን ሥራ ያፈርሳል። ኢየሱስ ጌታ ነው። ኢየሱስ የጌቶች ሁሉ ጌታ ነው። እውነት፣ ሕይወት፣ መንገድ ኢየሱስ ብቻ ነው። ኢየሱስ ለዘላለም ያድናል። ቀኝ እጆቻችሁን አንሱ። ቀኝ እጆቻችሁን አንሱና ከኔ ጋር አውጁ። ከኔ ጋር አውጁ። ሂዱ ካለ እንሄዳለን። ሂዱ ካለ እንሄዳለን። አውጁ ካለ እናውጃለን። ተናገሩ ካለ እንናገራለን። ሕይወት ተገለጠ። እኛም አይተናል። ለእኛም በርቶልናል። እኛ ነፃ ወጥተናል። እኛ ሕይወትን ቀምሰናል። እኛ ወደ ዕረፍቱ ገብተናል። እኛ ወደ መንግሥቱ አምልጠናል። የመዳን ቀን ዛሬ ነው። እርሱም አሁን ነው። የሚመካ ሁሉ በእግዚአብሔር ይመካ። መጽሐፍ ቅዱስ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ላይ አይሁድ ምልክት ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ሁላችንም ቀኝ እጆቻችን አንስተን ይህንን ቃል እናውጃለን። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ፣ እኛ ግን የሞተውን የተሰቀለውን ሞትን ድል አድርጎ የተነሳውን ኢየሱስን ክርስቶስን እንሰብካለን። አዋጅ! 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 ወንጌል ነፃ ያወጣል። አዋጅ! 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 ወንጌል ያሳርፋል። አዋጅ! 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 ወንጌል እርግማንን ይሰብራል። ዛሬ በተለያየ ቦታ ያላችሁ ይህንን ቃል ሰማችሁ፣ እጅግ እየተጨነቃችሁ በግራ መጋባት ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ፣ ወደዚህ ዕረፍት መግባት ፈልጋለሁ፣ ኢየሱስን መቀበል እፈልጋለሁ የምትሉ ጊዜ ሳትሰጡ እየሮጣችሁ ወደዚህ ነው። እየሮጣችሁ ወደዚህ ነው። ኢየሱስ ያሳርፋል። ኢየሱስ ያድናል። ጌታን መቀበል የምትፈልጉ ዛሬ ጌታን መቀበል እፈልጋለሁ፣ ለእኔ ጸልዩልኝ፣ ያለሁበት ሁኔታ ልክ አይደለም፣ በንስሐ ወደ እግዚአብሔር መንግሥት መመለስ ፈልጋለሁ የምትሉ ሰዎች ካላችሁ ወደዚህ እየሮጣችሁ ነው። ዛሬ የእናንተ ቀን ነው። ለጌታ ክብር አጨብጭቡ። ይህ አንድ ሰው ወደዚህ መጥቷል። ንስሐ መግባት ፈልጎ ወደዚህ ወንድማችን መጥቷል። ሌሎቻችሁም ካላችሁ ኑ ወደዚህ ጌታ ዮምስልካዮ ባጢሎ ዮሞ ዋሚኑ ራሞ ቤተ ክርስቲያኑ ራሞ አን ዮምስልካዮ ተከምከን ጌታ ኮይክዶ ተቀዋለ። በንስሐ መመለስ የምትፈልጉ ኑ ወደዚህ ጌታ፣ ወደሚያሳርፋችሁ ጌታ ነው። ጌታ ይወዳችኋል። ጌታ ዛሬም ይጠራችኋል። በተለያየ በሽታ ውስጥ ያላችሁ ኑ እንጸልይላችኋለን። ኢየሱስ የነፍስም የሥጋም ፈውስ ነው። ኑ ይኸው ነፍሳት እየመጡ ነው። ለጌታ ክብር አጨብጭቡ። እንጸልያለን፣ መርገም ይሰበራል። እንጸልያለን፣ ጨለማ ይበራል። ከኔ ጋር ሁኑ። ለነፍሳት ጸልዩ። የቆማችሁ ሰዎች ሰይጣን እንዲመጡ አይፈልግም። ከዚህ ሰው መርገምን ጌታ እንዲሰብር እንጸልያለን። ይህ ሰው ዛሬ ነፃ ይወጣል። መርገም ከዚህ ሰው ላይ ይሰበራል። ጨለማ ከዚህ ሰው ላይ ይገፈፋል። ቋጠሮ ከዚህ ነፍስ ላይ ይሰበራል። ኢየሱስ ክርስቶስ ጌታ ነው።
እሺ እንጸልይ። አሁንም እንጸልይ። ትንሽ መሬት እንይዛለን። እንደገና መሬት እንይዛለን።